ከቅናሽ ፍሪጆች ውስጥ አንዷ እቺ ነች። እቺ ባለ አንድ በር ስትሆን ከሌሎቹ ለየት የሚያደርጋት እቺ የራስ ሙሉ በሙሉ ሲልድ ሆና ነው የተሰራችው። ያው ሲልድ ሲሆኑ ብዙ ጊዜ እዛው ላይ ነው ከውጭ ነው ኮንደንሰር ተገዝቶ የሚገጠምላቸው ብልሽት በሚፈጠርበት ጊዜ። ከዛ በተጨማሪ ያው በቃነት ኳሊቲ ደረጃ በጣም አሪፍ ነች። ሚዲያ ብራንድም ስለሆነች ታዋቂ ነች። ልጅ ላለበት ቤት ወይም ደግሞ እቃው እየከፈቱ የሚያስቸግሯችሁ ከሆነ መቆለፍ ትችላላችሁ። ከታች ላይ 5 ዓመት የኮምፕረሰር ዋስትና አለው። ከዛ በተጨማሪ ደግሞ ድምፁ አይረብሽም። ፈጣን ነች ስታቀዘቅዝ። የራሷ በረዶ ክፍል አላት። የጋዝ ታይፕ R600A የሚባል ታይፕ ስለሆነ በጣም ፈጣን ነው። ቶሎ ነው የሚያቀዘቅዘው። ጋዝም ሊክ አያደርግም። ከዛ በተጨማሪ ደግሞ አሁን ከዚህ በፊት ሲሰሩ የነበሩ ፍሪጆች ትዝ ይሏችሁ ከሆነ R134 የሚባል ሪፍሪጀራንት ነበር የሚጠቀሙት። እንደዚህ አይነት ፍሪጆች በሚሆኑበት ሰዓት የጋዛቸው የመንፈስ ባህር ያለው በእነዚህ ፍሪጆች ላይ እንደዚህ አይነት ነገር የለም። የራሷ የሆነ የበረዶ መፈልፈያ ክፍልም አላት። በረዶ መስራት የምትችል ሲሆን እንቁላልን ታስቀምጣለች። ለወንድ ላጤ ወይም ደግሞ ለሴት ላጤዎች መሆን የሚችል ፍሪጅ ስትሆን እቺ ዋጋዋ 33500 ብር ነው የምትሸጠው። ቅናሹን የሆነውን ፍሪጅ አሳያችኋለሁ። ከ4 ፖይንት ነው የምጀምረው። ይህ 4 ፖይንት ፍሪጅ እንደምታዩት ቤቢ ሎክ አለው። ከዛ በተጨማሪ ደግሞ የራሱ የሆኑ የበረዶ መፈልፈያ ያለው በጣም ምርጥ እቃ ነው። ይህ እቃ ዋጋው 36500 ብር ነው። ከባለ ሁለት ፍሪጆች የመጨረሻ ዝቅተኛ የሚባለው ይሄኛው ነው። 5 ዓመት ዋስትና አለው። ከዛ በተጨማሪ ደግሞ ምንም አይነት ችግር ቢፈጠር ያው ዋስትናው እስከ ቤት ድረስ መጠን እናስተካክልላችኋለን። ፍሪ ዴሊቨሪ ያለው። ይህንን እቃ ማዘዝ የምትፈልጉ ሰዎች ካላችሁ ያው የቴሌግራም ገጻችን ላይ ገብታችሁ ማዘዝ ትችላላችሁ። ክሪስታል ፍሪጅ ደግሞ ከሌሎቹ ለየት የሚያደርገው በብዛት የእንስሳት ተዋጽኦ ምግቦችን የምትጠቀሙ ሰዎች ለእናንተ ይመረጣል። የበረዶ ቤቱ ሰፊ ስለሆነ ብዙ ጊዜ ወተት፣ ስጋ ምናምን የሚቀመጠው እዚህኛው ፓርት ነው እና ግማሽ በግማሽ ነው የተሰራው። ይህ ቤስት የሚሆነው ያው በተለይ ስጋ፣ ወተት ምናምን ለምታበዙ ሰዎች በጣም ተመራጭ ነው። ይህ እቃ ዋጋው 55000 ብር ነው። ከነፃ ዴሊቨሪ ጋር እናደርስላችኋለን። ማለትም የትኛውም ክፍለ ሀገር ብትሆኑ እናደርስላችኋለን። የዚህ ሳይዝ 250 ሊትር ነው። ኖርማል ኩሊንግ ሲስተም ነው የሚጠቀመው። ከዚህኛው አንድ ስቴፕ ከፍ ብሎ በባለ ኩለር ደግሞ ከፈለጋችሁ ኩል የሚል ብራንድ አለ። ይህ ድምፁም አይረብሽም። ከዛ በተጨማሪ ደግሞ የራሱ ኩለር ነው የሚጠቀመው። ይህ ኩለር መብራት ቢጠፋ በ24 ሰዓት ውስጥ የዚህ ውስጥ የሰራው በረዶ ወይም ደግሞ የረጋ ውሃ ካለ እንዳይቀልጥ ነው የሚያደርገው። ከዛ በተጨማሪ ደግሞ ሽታንም በመቆጣጠር ጥሩ ሽታ መዓዛ እንዲኖረው በማድረግ ይጠብቅልናል ማለት ነው። ከዛ በተጨማሪ ህፃናቶች ቤት ለህፃናት ልጆች ምናምን ላሉባቸው ቤቶች ደግሞ ያው መቆለፍ ይቻላል። ይህ ሳይዝ ያው ኳሊቲ እቃዎችን ለምትፈልጉ ነው የሚሆነው። በጣም ምርጥ እቃ ነው። የራሱ የሆነ የበረዶ ቤቱ ላይ መደርደሪያ ያለው እንደምታዩት ለመድኃኒት ለተለያዩ ለሽሮፕ ነገሮች ማስቀመጫ የሚሆን መድኃኒት መደርደሪያ ያለው። ከዛ በተጨማሪ ደግሞ እንደምታዩት ጠቅላላ ወደ 4 ሼልፎች ናቸው ያሉት። የራሱ በረዶ መፈልፈል ይችላል። እንቁላል ማስቀመጫ አለው። ማለት ውሃ ምናምን ሲሰራ ደግሞ ከጀርባ መቀበያ ፓንም አላቸው ማለት ነው። የዚህ ሊትር ሳይዙ 270 ሊትር ነው። ይህ እቃ በቀጥታ ያው ያላችሁበት ቦታ ድረስ ማድረስ እንችላለን። ድምፁም አይረብሽም፣ ፈጣን ነው። ኢነርጂ ኮንሳምፕሽኑም በጣም አሪፍ ነው። ዋጋ 43500 ብር ነው። ቅናሽ ለምትፈልጉ ደግሞ በ4 ፖይንት አለ 36500 ብር አደርግላችኋለሁ። እዚህ ጋር ደግሞ የምታዩት መካከለኛ ፍሪጅ ከሚባሉ የፍሪጅ ታይፖች ውስጥ አንዱ ነው። ይህ ብራንድ ዌስት ነው። በተለያየ ሞዴል ይመጣል። ዌስት፣ ቦስ፣ ቪክትሪ ያለ ይመጣል። የተለያየ ብራንዶች ናቸው ያሉት። አሁን ይሄኛው ልክ እንደሌሎቹ እጀታው እዛው ላይ ነው ተሰርቶ የመጣው። ከራሱ ላይ ተገጥሞለት ነው የመጣው። ባለ ኩለር ነው። ኩለሩ የረጋ ውሃ ካለ እንዳይቀልጥ ነው የሚያደርግ። መብራት በሚጠፋበት ሰዓት የረጋ ውሃ ካለ እንዳይቀልጥ ያደርጋል። አንዳንዶቹ ደግሞ እዛው ላይ ተሰርቶላቸው የሚመጡ ፍሪጆችም አሉ ማለት ነው። አሁን ይህ ፍሪጅ እንደምታዩት የራሱ 3 መደርደሪያ ያለው በህብረት መሆኑ ደግሞ ተመራጭ አድርጓል። በተለይ ደግሞ ክብደት ያላቸውን ነገሮች የምናስቀምጥ ከሆነ ያው ሬዚስት አድርጎ መቋቋም የሚችል ይሆናል ማለት ነው። ይህ ፍሪጅ ከሌሎቹ ለየት የሚያደርገው ኮንደንሰሩ ከውጭ ስለሆነ በጣም ፈጣን ነው። ቶሎ ነው ለንፋስ ቅርብ ስለሆነ ኮንደንሰሩ ሂት እንደፈለግን ኤክስቼንጅ ማድረግ እንችላለን ማለት ነው። ያ ደግሞ ለፍጥነቱ ኮምፕረሰሩ እንዳይጨናነቅ ያግዘዋል ማለት ነው። የዚህ ፍሪጅ ደግሞ ከመካከለኛ ፍሪጆች 4 ሼልፍ መደርደሪያ ያለው በመሆኑ ተመራጭ ያደርገዋል። የራሱ የሆነ ፍሪት ክሪስፐር አለው። የፍራፍሬ ማስቀመጫ ክፍል አለው።
እዚህ ጋር እንደምታዩት ኮንትሮል ኖቡ የታችኛውን ክፍል መቆጣጠር ይችላል። ከጀርባ ደግሞ የውሃ መቀበያ ፓድ አለው። የእንቁላል ማስቀመጫ ፓርቶች አሉ። እንደፈለግን አጀስቴብል የሆኑ ስሎቶች አሉት። እንደፈለግን አጀስት እያደረግን በምንፈልገው ሳይዝ መጠን እቃዎቹን መደርደር እንችላለን ማለት ነው። የዚህ ዋጋ 360 ሊትሩ 55500 ብር ነው። በጣም አሪፍ እቃ ነው። ቆንጆ እቃ ነው። ይህ ፍሪጅ ከሌሎቹ ለየት የሚያደርገው በተለይ አትክልት ነክ ነገሮችን የምንጠቀም ከሆነ የታችኛው ክፍል ሪፍሪጅሬተሩ ሰፋ ሲል ጥሩ ነው። በረዶ ቤቱ ያው አነስ ያለ ነው። ለእንደዚህ አይነት ፐርፐዝ ይሆናል። በረዶ ቤቱ ደግሞ ሰፋ እንዲል የምትፈልጉ ሰዎች ካላችሁ በተለይ ደግሞ ስጋ ምናምን በብዛት የምትጠቀሙ ከሆነ ይሄኛው ተመራጭ ነው። ለወተት ቤቶች ምናምን በጣም አሪፍ ነው። ወተት የስጋ ነክ ነገሮችን ሀፋፍ ተደርጎ ነው የተሰራው በዚህኛው ብራንድ ማለት ነው። በዚህ ደግሞ ስንመጣ ጠበብ ያደርጉታል። ይሄኛውን ነው ሰፋ የሚያደርጉት። ለቬጂቴብል ይሄኛው ፓርት በጣም ተመራጭ ነው። ለፍራፍሬ ለተለያዩ ነገሮች ይሄኛው አሪፍ ሳይዝ ነው ማለት ነው። ከዛ በተጨማሪ ደግሞ ድምጻቸው አይረብሽም። ያው ፍሪጅ ስንገዛ ሁሉ ጊዜ ማየት ያለብን ድምጹ አለመረበሹም። በጣም የሚረብሹ ድምጽ ያላቸው ፍሪጆች አሉ። እንደዛ አይደሉም። ሁለቱም በጣም አሪፍ እቃዎች ናቸው። ድምጻቸው አይረብሽም ማለት ነው። ከዛ በተጨማሪ ደግሞ ቶሎ ማቀዝቀዝም አለባቸው። በዋጋ ደረጃ ከመጣን ይሄኛው 36500 ብር ነው። በዚህኛው ደግሞ 55500 ነው። ይሄኛውም ልክ እንደ ቅድሙ ተመሳሳይ ነው። 55500 ብር ነው። ያው እንደነገርኳችሁ ልዩነታቸው የሁለቱ ይሄኛው ለአትክልት ለሚጠቀም ነው። ይሄ ደግሞ የእንስሳትን ተዋጽኦ ለሚጠቀም ሰው ተመራጭ ይሆናሉ። በሳይዝ ደረጃ በጣም አሪፍ ናቸው ማለት ነው። ለአንድ ፍሪጆች ደግሞ ከፍ ብሎ የሚሸጠው ፍሪጅ ይሄኛው ነው። ባለ ሁለት ሲሆን ዋጋው ተቀራራቢ ነው ከባለ አንዱ ጋር። ያው ለጀማሪ ባለትዳሮች መሆን የሚችል ፍሪጅ ነው። ተለቅ ያለ ሳይዝ ደግሞ በቅናሽ ዋጋ የምትፈልጉ ከሆነ ዌስት ብራንድ በጣም አሪፍ ፍሪጅ ነው። ድምፁ 42 ዴሲብል ነው። አይረብሽም። በአመት ውስጥ ኦልሞስት ወደ 360 ኪሎዋት አወር በአንድ አመት ውስጥ ይጠቀማል። ከዛ በተጨማሪ ደግሞ የራሱ የሆነ እንደሌሎቹ ቤቢ ሎክ የህፃናት መቆለፊያ፣ ህፃናት ብዙ ጊዜ ያስቸግራሉ በር የከፈቱ እየዘጉ ያሉትን እቃዎችን ስለሚጥሉ አንዳንዴ እንደዚህ ነገር እንዳይፈጠር መቆለፍ ትችላላችሁ። ከሌሎቹ ደግሞ ለየት የሚያደርገው ይሄኛው ፍሪጅ በሩንም ደግሞ ዳይሬክሽን ቀይራችሁ እንደዚህ እንዲከፈትም ማድረግ ይቻላል እና የዚህ ዋጋ 58500 ብር ነው። ይህንን እቃ ማዘዝ የምትፈልጉ ሰዎች ካላችሁ ታች ላይ በማስቀምጠው ስልክ ቁጥሬን መደወል ትችላላችሁ። ወይም ደግሞ ወቅታዊ ዋጋውን ደግሞ ማወቅ የምትፈልጉ ከሆነ የቴሌግራም ቻናላችንን አምነን ኤሌክትሮኒክስ ብላችሁ ብትገቡ በማንኛውም ፕላትፎርም አለ። ወቅታዊ ዋጋቸውን እዛ ዴሊ እንለጥፋለን፣ ፖስት እናደርጋለን። ቀጥታ በመደወል ምንን ማግኘት ትችላላችሁ። በዛሬ ቪዲዮ በኩል በዌስት እንዲሁም ደግሞ በ4 ፖይንት ክሪስታል የተለያዩ ፍሪጆችን አሳይቻችኋለሁ። እነዚህን እቃዎችን ማዘዝ የምትፈልጉ ሰዎች ካላችሁ እንደነገርኳችሁ በቴሌግራም ቻናላችን ማዘዝ ይቻላል። ሌላ እንድሰራላችሁ የምትፈልጉት ቪዲዮ ካለ ደግሞ ኮሜንት መስጫ ሴክሽን ላይ ሐሳባችሁን አሳውቁኝ። እናመሰግናለን።